በመካ ምዕራፍ 36 ሱረቱ ያሲን ጁዝ ወይም ክፍል 22 36ኛ ሱረቱ ያሲን በመካ የወረደች ናት። አያቶቿ ወይም አንቀጾቿ 83 ናቸው። ቢስሚላሂ ራህማኒ ራሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው ያሲን ያሲን ወልቁርአኒል ሐኪም በጥበበኛው ወይም በፈራጁ ቁርአን እምላለሁ። ኢነከ ለሚነል ሙርሰሊን አንተ ነቢዩ መሐመድ ሆይ በእርግጥ አንተ ለህዝቦቻቸው ከተላኩ ከመልእክተኞቹ አንዱ ነህ። ዐላ ሲራጢን ሙስተቂም በቀጥተኛው መንገድ በኢስላም ላይ ነህ። ተንዚለል ዐዚዚር ረሒም ይህ ቁርአን ከሃዲያንና ወንጀለኞችን ከሚበቀለው ከኃያሉ ለአማኞች ንስሐ ለገቡና ከጥፋታቸው ተጸጽተው ለተመለሱ ባሮቹ ከአዛኙ አላህ የወረደ ነው። ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን አንተ መልእክተኛ ሆይ ቁርአን የወረደበት ምክንያት እነዚያ እነርሱ አባቶቻቸው ዝንጎዎች ሲሆኑ እንደተስጠነቀቁት የመካንም ሆነ የሌሎችን ፈጣሪያቸውን ብቻ ማምለክ የተዘናጉትን ህዝቦች ልታስጠነቅቅ ነው። ለቀድ ሐቀል ቀውሉ ዐላ አክሰሪሂም ፈሁም ላ ዩእሚኑን በእርግጥ በአብዛኛዎቹ ከሃዲያን ላይ የአላህ የቅጣት ውሳኔ ቃሉ ተረጋግጦባቸው እነርሱም በአላህ በብቸኛ ተመላኪነቱ በመልእክተኛውና በኢስላም ፈጽሞ አያምኑ። ኢና ጀዐልና ፊ አዕናቅህም አግላላን ፈሂየ ኢለል አዝቃኒ ፈሁም ሙቅመሑን እኛ ከሃዲያንን ሀቅን በማስተባበላቸው ከእምነት እንዲርቁ ልክ አንገቶቻቸው ከእጆቻቸው ጋር የተጠፋፈሩ አደረግናቸው። እርሷም አጠፋፈሯ እስከ አገጮቻቸው ድረስ ሲሆን እነርሱም ያኔ ቀኝና ግራን መቃኘት የማይችሉ ወደ ላይ ያንጋጠጡ ቢጤ ይሆናሉ። ወጀዐልና ሚን በይኒ አይዲህም ሰደን ወሚን ኸልፊህም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን ከሃዲያን ከእምነት በመራቃቸው በጣፋጭ የምድረ ዓለም ህይወት ተሸንግለው ሀቅ እንዳይታያቸው ከበስተፊታቸው ግርዶን ከሞት በኋላ ያለው ህይወት በህሊና እንዳይታያቸው ፈጽሞ ሊከሰት አይችልም እንዲሉ ከበስተኋላቸው ግርዶ አደረገን። ሀቅን እንዳይገነዘቡ ሸፈናቸውም እነርሱም እውነታውን አይመለከቱም። ወሰዋኡን ዐለይሂም አንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን አንተ ነቢይ ሆይ በዙሪያ ያሉ ከሃዲያን ከነ አለቆቻቸው ባለማመናቸው እንደሚቀጡ ብታስጠነቅቃቸውም ባታስጠነቅቃቸውም በእነርሱ ላይ እኩል ነው፣ አያምኑ። ኢነማ ቱንዚሩ መን ኢተበዐ ዚክረ ወኸሽየ ረሕማነ ቢልገይቢ ፈበሽርሁ ቢመግፊረቲን ወአጅሪን ከሪም የምታስጠነቅቀው ግሳጼን ቁርአንን የሚከተል አራህማንን አዛኙን አላህ ሳያየው በርቀት የሚከተለውን ብቻ ሲሆን እንደነዚህ አይነቱ በወንጀሉ ምህረትን ገነትን በሚያህል በመልካም ምንዳ አብስረው። ኢና ነሕኑ ኑሕይል መውታ ወነክቱቡ ማ ቀደሙ ወአታረሁም ወኩለ ሸይኢን አሕሰይናሁ ፊ ኢማሚን ሙቢን በእርግጠኛ አላህ ሙታንን የቂያማ ቀን ከቀብር በማስነሳት ሕያው እናደርጋለን። መጥፎም ይሁን ጥሩ ያስቀደሙትን ስራ በህይወት ዘመናቸው ትተው ያለፉትን ፈለጎቻቸውን ሁሉንም ነገር አሰባስበን በመሪው ግልጽ በሆነው በለሆል መሕፉዝ ማለትም በጥብቁ ሰሌዳ ላይ እንጽፈዋለን። ወድሪብ ለሁም መሰለን አስሓበል ቀርየቲ ኢዝ ጃአሃ አልሙርሰሉን አንተ መልእክተኛ ሆይ ለዚያች ከተማ ባለቤቶች ከአላህ ዘንድ የተላኩ ሁለት መልእክተኞች በመጡላቸው ጊዜ የተከሰተውን ለመካ ከሃዲያን ምሳሌ አድርግላቸው። ኢዝ አርሰልና ኢለይሂም እስነይን ፈከዘቡሁማ ፈዐዘዝና ቢሳሊሲን ፈቃሉ ኢና ኢለይኩም ሙርሰሉን ወደዚያች ወደ ተጠቀሰችው ከተማ ሁለት መልእክተኞችን ወደ እነርሱ በላክን ጊዜ የከተማዋ ነዋሪዎች መልእክተኞቻችን አስተባበሉ። በመቀጠል ሁለቱም መልእክተኞች በሶስተኛ መልእክተኛ አጠናከረን። ሶስቱም መልእክተኞች በአንድ ላይ ለህዝቦቻቸው እኛ ካላህ ዘንድ ወደ እናንተ የተላክነን አሉ። ቃሉ ማ አንቱም ኢላ በሸሩን ምስሉና ወማ አንዘለ ረሕማኑ ሚን ሸይእ ኢን አንቱም ኢላ ተክዚቡን የከተማ ነዋሪዎችም ለመልእክተኞቹ እናንተ የኛው ብጤ ሰዎች ናችሁ እንጂ ሌላ ምንም አይደላችሁም። አራህማን አላህም በእናንተ በኩል ምንም አይነት ከሰማይ መልእክት አላወረደም። በእርግጥ እናንተ ዋሽዎች ናችሁ እንጂ ሌላ ምንም አይደላችሁም አሏቸው። ቃሉ ረቡና ያዕለሙ ኢና ኢለይኩም ለሙርሰሉን መልእክተኞቻችንም ጌታችን አላህ ያውቃል፣ በእርግጥ እኛ ወደ እናንተ የተላክን መልእክተኞች ነን አሉ። ወማ ዐለይና ኢላ አልበላጉል ሙቢን መልእክተኞችም በእኛ ላይ ግልጽ የሆነውን የአላህ መልእክት
ማድረስ ብቻ ነው እንጂ ሌላ እናንተን ወደ ሐቅ የመምራት አቅሙ የለንም። ወደ ሐቅ መምራት የሚችለው አላህ ብቻ ነው አሉ። قالوا إنا تطيرنا بكم لئن لم تنتهوا لنرجمنكم وليمسنكم منا عذاب أليم ከሃዲያኑ ለመልእክተኞቹ እኛ በእናንተ ሰበብ እድለቢስ ሆነን ብዙ ችግር ደረሰብን። አማልክቶቻችንን የሚቃረን መልእክት ማስተላለፉን የማትከለከሉ ከሆነ በእርግጥ በድንጋይ እንወግራችኋለን፣ ከእኛም ዘንድ የሆነ ከባድ ቅጣት ያገኛችኋል አሏቸው። قالوا طائركم معكم إن ذكرتم بل أنتم قوم مسرفون መልእክተኞቹም ለከሃዲያኑ በአምልኮ በማሻረካችሁና በወንጀላችሁ ሰበብ እድለቢስነታችሁ ከእናንተው ጋር ነው ያለው። ስትገሰጹ ጭራሽ እድለቢስነታችሁን በሌላ በማላከክ መልእክተኛውንም ለመውገር ትስታላችሁን? እንዲያውም እናንተ ብኩን ህዝቦች ናችሁ አሏቸው። وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين ከሃዲያኑ መልእክተኞችን ለመግደል እንደወሰኑ የሰማ ሀቢብ ቢን ነጃር የሚባል አንድ ሰው ከከተማዋ ዳርቻ በጥድፊያ መጣና ህዝቦቼ ሆይ መልእክተኞችን ተከተሉ አላቸው። اتبعوا من لا يسألكم أجرا وهم مهتدون ይህም ሰው አላህን ብቻ ወደ ማምለክ የሚጠሯቸውን መልእክተኞች ተከተሏቸው፣ ክፍያንም አይጠይቋችሁም፣ እነርሱም ወደ ቀጥተኛው መንገድ የተመሩ ናቸው አለ። وما لي لا أعبد الذي فطرني وإليه ترجعون ይህም ሰው ለእኔ የፈጠረኝን ከሞትም በኋላ ወደ እርሱ የምመለሰውን አላህ የማልገዛ ምን ምክንያት አለኝ አለ። أأتخذ من دونه آلهة إن يردني الرحمن بضر لا تغن عني شفاعتهم شيئا ولا ينقذون ይህም ሰው ከእርሱ ከአላህ ሌላ አማልክትን ተመላኪ አድርጌ ይይዛለሁን? አረህማን በእኔ ላይ ጉዳትን ቢፈልግብኝ አማልክቶች ምልጃቸው ምንም አይጠቅመኝም፣ ከጉዳትም አያተርፉኝም አለ። إني إذا لفي ضلال مبين ይህም ሰው ከአላህ ሌላ አማልክትን የምገዛ ከሆነ ያኔ እኔ ግልጽ በሆነ ጥመት ውስጥ ነኝ አለ። إني آمنت بربكم فاسمعون ይህም ሰው ለጠመሙት ህዝቦቹ እኔ በጌታቸው አላህ ብቸኛ ተመላኪነት አምኛለሁ አድምጡኝም አላቸው። قيل ادخل الجنة قال يا ليت قومي يعلمون ይህም ሀቢብ ቢን ነጃር የተባለው ግለሰብ እነዚያ ሶስቱን መልእክተኞች ሐቀኞች ናቸው ተከተሏቸው በማለቱ በጠማማ ህዝቦቹ ተቀጥቅጦ ተገደለ። ከሞትም በኋላ ገነት ግባ ተባለ። ገነት መግባቴን ህዝቦቼ ቢያውቁ በምን እድሌ አለ። بما غفر لي ربي وجعلني من المكرمين ይህም ሰው አላህ እንደማረኝና ነፍሴን ከተከበሩት ከመላእክቶች ከነቢያቶች ከሰማዕታትና ከቅኖቹ ጋር እንዳደረገኝ ህዝቦቼ ባወቁ አለ። وما